አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ቤተሰቦች ደህና ናችሁ ወይ? ጤና አፍያ እንዴት ነው? እየበረታችሁ ነው? አሪፍ ነው አልሐምዱሊላህ። እኔ ጋር ሰላም ነው። ዛሬ እስቲ ወረቅ አነብ እንዴት እንደሚሰራ አሳያችኋለሁ ማለት ነው። ወረቅ አነብ እንዴት ነው መንገዱ? አጠቃላይ ወረቅ አነብ በዘይት ይሄ ማለት ነው። ይኸውላችሁ የፈላ ውሃ ላይ ጨመርኩት። የፈላ ውሃ ላይ ጨመርኩት። ትንሽ ጠንከር ያለ ነገር ስለሆነ ትንሽ የፈላ ውሃ ላይ እንትን ማለቱ ጥሩ ነው። በጣም ጠንከር ያለባችሁ ከሆነ ማለት ነው የፈላ ውሃ ላይ እንደዚህ አድርጋችሁ አስገብታችሁ ትንሽ ታቆዩታላችሁ። ጠንከር ስላለ ነው። በዚህ ሁኔታ ፈላ ውሃ ላይ አስገብተን ውሃው መጀመሪያ ፈልተው ነው ትንሽ የሆነ አጥፍቼው ማለት ነው። ወረቀት እንትን ወረቅ አነቡ እስከማወጣው ካልባ ቀንሼው ነበር። እንዲህ እያደረጋችሁ ትንሽ በፈላ ውሃ ትጨምሩና ትንሽ እንትን ትሉና ታወጡታላችሁ። ጠንከር ያለ ነገር ስለሆነ ነው እንደዚህ ያረኩት ማለት ነው። እንዲህ እያደረጋችሁ በዚህ ሁኔታ ቀቅላችሁ ታወጡታላችሁ። ያው በዚህ ሁኔታ ዘይት ጨምራለሁ። ዝም ብዬ በግምት ነው ዘይት የጨመርኩት። ሽንኩርቴን ጨምር አልጠብሰው ትንሽ ብቻ ይሄው እንደዚህ ይጨመር። ከሽንኩርቱ በኋላ አላቁላላውም። ያው ትንሽ ሞቅ እንዲሁ ሩዝ መስሪ ነው። አጠፉት አልዘፈዘፍኩትም ማለት ነው። ይሄው አሁን ትንሽ ማጂን አደርጋለሁ። ያኔ ሰልሳ ነው ማጂን የሚላችሁ ሰልሳ ነው እንጂ ማጂን አይደለም። ከዛ የተፈጨውን ቲማቲም አደረኩት። ይኸውላችሁ እንግዲህ እዚህ ጋር ናና የደረቀ ናና ነው። ይሄ ክዝብራ ነው። ይሄ ደግሞ በርበሬ ነው። ያው እንደ በርበሬ ነው እነሱ የሚጠቀሙት። ይሄ ደግሞ ከሙን ነው፣ ትንሽ ነው። ይሄ ቡና ነው። ይሄ ጨው ነው።
ከዛ ይኸው ከዝብራና ናና ሸፈት ነው። ከዛ ሎሚ፣ ከዛ እርመን ስርመን የሚሉት በዚህ ሁኔታ እሺ ውዶቼ፣ አሁን ድንችን አነጥፋለሁ። ወርአኔውን ማለት ነው። ድንችን በዚህ ሁኔታ እንደዛ አነጥፋለሁ። እንዳይቃጠልም ይረዳዋል። እንዳይቃጠል ማለት ነው። ውስጡ ከቁመቴ በላይ አሁን ከዛ ወረጋውን ደረድረዋለሁ ማለት ነው። ያችሁት ግድር ውስጥ እየደረደርኩት ነው። እኔ ይሄኛው ግድር ውስጥ ከተዘጋልኝ ልዘጋበት ነው። ጠንካራ ስለሆነ እንትኑ ቅጠሉ ጠንካራ ስለሆነ ለመዝጋት እድሉን ካገኘው ልዘጋበት ነው ማለት ነው። እንትኑ እንዲበስልልኝ 2 ሰዓት 3 ሰዓት ጋዝ ላይ ከማቆየው ቢዘጋልኝ ይሄ በስርዓቱ ማለትም ተጭኖበት ምናምን ስለሆነ ተጭኖበት ደግሞ አልዘጋም ካለ ያው እንደምታውቁት ነው፣ አይቻልም። ካልተጫነበት ደግሞ ይሄ ሲንተከተክ የመፈታት ባህሪ ስላለው ግዴታ ምንድነው መጫመት። አሁን በመሃሉ ላይ እንዳይጠቆር ማለት ነው። እንደዚህ ቲማቲም እናረግበታለን ማለት ነው። ይሄ እንዳይጠቆር ነው። በቃ ከረሩ እንዳለ እንዲወጣለን ማለት ነው። እንዳይጠቁር ነው እንደዚህ ማረግበት በመሃል። ከዛ ከላዩ ላይ ተመልሼ እደረድርበታለሁ። ተመልሼ ደግሞ አረግበታለሁ እንደዚህ ማለት ያችሁት በዚህ ሁኔታ። ያው ውዶቼ እንግዲህ እዚህ ጋር አሁን ምን አዘጋጀሁኝ? እዚህ ጋር ያው ቲማቲም፣ ሰልሳ፣ ሽንኩርት ጨፈጨፍኩኝ። ከነጭ ሽንኩርቱ ጋር 2 ፍሬ ማዥን አብሬ ጨፈጨፍኩት። ለምን እዚህ ጋር ሳማስለው አልዋሃድም ብሎ እንዳያስቸግረኝ ማለት ነው። ከዛ ደግሞ ይኸው ሎሚ ጨምራለሁ ማለት ነው። ከዛ ደግሞ እርማን ስርማን የሚሉትን ጨመርኩኝ ማለት ነው። እሺ ከዛ ደግሞ ይኸው ልዘጋ ናና ነሽፍ፣ ስኳር፣ መለህ የኔ ጨው ማለት ነው። እዚህ ጋር ደግሞ በርበሬ፣ ከሙን፣ ከዝብራ፣ ትንሽ ቡና፣ እዚህ ጋር ደግሞ ቁርንፍድ የተፈጨ ትንሽ ጨመርኩ ማለት ነው። አሁን እንዳለ እዚህ ጋር አዋህዳለሁ ሶስ ለመስራት ማለት ነው። እንግዲህ ሶሱ ውጭ ላይ ተሰርቶ ስለሆነ ወደዛ የሚገባ ሶሱን ሰርቻለሁ። ሎሚ ጨመርኩኝ። በዚህ ሁኔታ ረአናውን ጥደዋለሁ። ቢያንስ ግድር ዳህቶ ካለልኝ በደቂቃ የሚያበስለው ድስት ይሄንን ዘነዘና ይሄንን ሙቀጫ ያያችሁት ክብደቱ ክብደት አይደለም። በዛ ላይ ገና ውሃ ሞልቼዋለሁ። ይሄን ጭኜበት ክዳኑን ከዘጋልኝ እዘጋዋለሁ። እሰየው አንድ ሰዓት ተኩል ምናምን ይበቃዋል። አለበለዚያ ግን 2 ሰዓትም በላይ ሊጨርስ ይችላል። እንደው ረአነቡ ነው። ረአነቡ ጠንካራ ከሆነ ቶሎ አይበስልም። እንደውም እኔ ትንሽ ቀቅየዋለሁ። ረአነቡ መቀቀል ሳይሆን በፈላ ውሃ አስገባሁትኝና በፈላ ውሃ አርጌዋለሁ ማለት ነው። እና ይሄ ቡና ይፈልታል። ቡና ልጠጣ ነው። የወረ አነባ አዝጎዝጉዣለሁ። አሁን እዚህ ጋር እንትኑን አረጋለሁ፣ ሱሱን አረጋለሁ ማለት ነው። ይላችሁ ሱሱን ይኸው
በዚህ ሁኔታ ስሱን አድርጌያለሁ። ሽሮ ለእንጀራ እሰራለሁ ማለት ነው። ለጋገርኩት እንጀራ ማለት ነው። ይሄ እንጀራዬ እዚህ ጋር አይደለም። ይህን ደግሞ ሽሮ ልስራ ትንሽዬ ማለት ነው። አንድ ማንኪያ ትንሽዬ ለዛሬ የሚሆን ማለት ነው። ከዳቦ ጋር እንደው ሲያስጠላ ሽሮ ከዳቦ ጋር በጣም አገር ሆኜ በሚገርማችሁ ነገር ከእንጀራ ይልቅ በዳቦ ነው ማንኛውም ነገር ትኩረት የማደርገው ማለት ነው። እንጀራ ላለመብላት እንደው አምባሻ ምናምን ነው መወደው የነበረው ማለት እንጀራ